ሰላም ሰላም ፋሚሊዎች ዛሬም በአዲስ ሀሳብ መጥተናል ወደ እናንተ ምንድነው ሃይማኖት ጦርነት በሚል ሀሳቡ መጥተናል። ሰሞኑንም ይሁን ቀጣይም በዚህ ዓመት ብቻ ሶሻል ሚዲያ በስፋት ሰዎች በመጠቀማቸው አንጻር በጣም ኃይለኛ የሆነ ግጭቶች መጥተዋል ብዬ አምናለሁ። በኦርቶዶክስ በሙስሊም ፕሮቴስታንቱም በሌሎች እምነቶችም የሃይማኖት ጦርነቶች የሚመስሉ ነገሮች እየታዩ ይመስላል። ምክንያቱም ኦርቶዶክስም ቀበል ሊያደርግና ስህተት ነው ብሎ የሚያምነውን ከፕሮቴስታንት ወይም ከሙስሊም ያነሳና ይሄ ልክ ነው ብሎ ቀስቃሽ ነገር እያነሳ ምን ያደረገ ነው ያንን ሃይማኖት እየተቸና ያንን ሃይማኖት በማያናድድ ሁኔታ በሚቀሰቅስ ለሃይማኖት ግጭት በሚቀሰቅስ ሁኔታ ምን እያደረገ ነው? ያንዱን ሃይማኖት እያጥላላ ነው። ያንዱን ሃይማኖት እየተቸ ነው። ይሄ ልክ ነው ብለን ስናስብ ደግሞ ይሄ ነገር ልክ አይደለም። ይሄ ነገር ተገቢ አይደለም። ስለዚህ የምናውቀውን ነገር ፕሮቴስታንትም እውነት ነው ብሎ የሚያምነውን ኦርቶዶክስም እውነት ነው ብሎ የሚያምነውን ነገር በተገቢውና በትክክለኛው መንገድ መናገር ሲገባው ያንን ሰው በሚያናድድ ሁኔታ ምን እያደረገ ነው? ሃይማኖት ጦርነትን በሚያስነሳ ነገር እየተናገረ ነው። ስለዚህ ሶሻል ሚዲያ ስንመለከት ኃይለኛ የሆነ ጭቅጭቅ፣ ኃይለኛ የሆነ ዛቻ፣ ኃይለኛ የሆነ ጥል አስነሳው። ሰሞኑን እንደተመለከትነው አንዲት ሴት ግዕዝን አስታ ግዕዝ ማለት የጥንቆላ ግዕዝ ማለት ብላ ብዙ ነገር አውርታ ከኦርቶዶክሶች ጋር ሃይማኖት ጦርነት የሚያስነሳ ወሬ ወይንም ግጥምን አቅርባ እንላለች። ይሄ ደግሞ በተመለከተ ይሄ ነገር በፍጹም ምን አይደለም፣ ልክ አይደለም። ምክንያቱም ይህን ነገር ማን ያናድዳል? ኦርቶዶክስን ያናድዳል ብዬ አምናለሁ። ስለዚህ ፕሮቴስታንትም ጋር ቢሆን እንደዚህ አይነት ነገሮች አሉ፣ ኦርቶዶክሶችም ጋር ቢሆን እንደዚህ አይነት ነገሮች አሉ፣ ሙስሊም ጋር ቢሆን እንደዚህ አይነት ነገሮች አሉ። ስለዚህ ይሄን የሶሻል ሚዲያ እንዴት ትመለከቱታላችሁ? በእኔ እይታ ይሄ ነገር ልክ አይደለም። ይሄ ነገር ተገቢ አይደለም። አንድ ሰው ያመነውን ነገር በተገቢውና በስነስርዓቱ ነገር መናገር አለበት እንጂ በዚህ ሁኔታ ሰውን ለጥል ሰውን ለቁጣ የሚያስነሳ ነገር ማድረግ የለበትም ብዬ አምናለሁ እና ይህን ነገር ብናስተካክልና ብናሻሽል ብዬ አምናለሁ። አመሰግናለሁ። ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ አላችሁ? እኛ ያለን እግዚአብሔር ይመስገን። ዛሬ እንድናነሳውና እንድንነጋገር የፈለግነው ጉዳይ እንድትሰሙ የፈለግነው ነገር አስተያየትም እንድትሰጡበት የፈለግነው ጉዳይ ምንድን ነው? የሃይማኖት ጦርነት በሚል ርዕሰ ጉዳይ ነው እንድንነጋገር የፈለግነው። ሀሳባችን ስለ ሃይማኖት ጦርነት ነው እና አብዛኞቻችን እናስተውላለን ብዬ አስባለሁ። ደግሞም ሰሞኑንም እየተመለከትን እንገኛለን። የሃይማኖት ጦርነት በሚመስል መልኩ አንዳንድ አባቶች ወንጌልን ይዘው ወጥተው እየሰበኩ ስለነበረ እየተፈነከቱ እየደሙ ደማቸውን እየተመለከትን እንገኛለን። በሚያሳዝን ሁኔታ ዲሞክራሲ ባለበት ሀገር፣ ህግ ባለበት ሀገር ማንም ተጠያቂ ሳይሆን ፈንክቶ ወደ ቤት እየገባ ይገኛል። ማንን? ወንጌልን የሚናገርን ሰው። ወንጌልን መናገር ጦርነትን መጀመር አይደለም። ጦርነትን መጀመር መፈንከት ነው። ምክንያቱም ወንጌልን በምንናገርበት ጊዜ የፈለግነውን ነገር የመናገር መብት አለን። ሲቀጥል ደግሞ ስርዓት አለ። ወንጌልን ስንናገር ወንጌልን አደባባይ ወጥተን ስንናገር እንትን ስላለ ነው የፈነከትኩት የሚል አይነት ማንም ምክንያት ሊያቀርብ አይችልም ብዬ አስባለሁ። ምክንያቱም ኢየሱስ ክርስቶስ በሚሰብክበት ጊዜ ይጠቀም የነበረበት የራሱ የሆነ የስብከት መንገድ አለው። አንደኛው ደግሞ የስብከት መንገድ የእፉኝት ልጆች ልክ አይደላችሁም፣ ይሄ ነገር ልክ አይደለም እያለ ነበር። ዕብራውያን ላይም የዕብራውያን መልእክት ጸሐፊው ወንጌልን እያስተላለፈ በነበረበት ጊዜ የሚናገራቸው ነገሮች አሉ። ትልቁ የሚናገረው ነገር ምንድነው? ኢየሱስ ክርስቶስ ይበልጣል እያለ ሲናገር፣ ሙሴ ያንሳል እያለ እየተናገረ ነበር። ከሙሴ ይልቃል ይላል። አሁን ወንጌልን በምንናገርበት ጊዜ እንትን ትክክል ነው ከማለት የሚያለፈ እንትን ትክክል አይደለም የማለት መብት አለን፣ ስርዓት አለን፣ ሃይማኖታዊ ደግሞ መርህ አለን። እንደ ክርስቲያን ሆናችሁ ደግሞ ይሄ በማባበል ብትሰብኩ ምናምን እያላችሁ ምክንያት የምታቀርቡ ሰዎች እግዚአብሔር ይገስጻችሁ ለማለት እወዳለሁ። ምክንያቱም የተለያየ ቴዎሎጂካሊ የሚነሱ አይነት መስፈርቶች አሉ። የነ እንትን አይነት ስብከት የነ እስጢፋኖስ አይነት ስብከት ተገቢ አይደለም ምናምን እየተባለ በተለያየ ቦታ ሲነሳ ሰማለሁ። ነገር ግን እኔ አልቀበልም። ምክንያቱም እስጢፋኖስ እዚያ ቦታ ላይ በሰበከው ስብከት ሰው ድኗል። እስጢፋኖስ በዚያ ቦታ ላይ በሰበከው ስብከት ዋጋ ከፍሏል፣ መስዋዕትነት ከፍሏል። ነገር ግን ያ መስዋዕትነት የእሱ ጥፋት ሳይሆን ይፈነክቱ የነበሩ ሰዎች ኢንክሉዲንግ የጳውሎስ ጥፋት ነበር ብዬ ነው የማስበው እና ወንጌልን መስበክ በፈለጉበት መንገድ ስላችሁ ያኛው ሃይማኖት ትክክል አይደለም። አሁን ኢየሱስ ክርስቶስ አማላጅ ነው ካለ ኦርቶዶክሶች ማርያም አማላጅ ነች የሚሉት ነገር ትክክል አይደለም። እየተሞኛችሁ ነው ማለት የወንጌል አንዱ አካል ነው ብዬ አስባለሁ። በዚህ መንገድ ደግሞ ወንጌል በሚሰበክበት ጊዜ የተለያዩ ሰዎች ችግር እያስነሱ ነው። ችግርን የሚያስነሱ ሰዎች ለሃይማኖታቸው ቀንቶ ይመስላል። ነገር ግን ይህንን አባት የሚፈነክቱ ሰዎች ፈንክት የሚል ነገር ስለተጻፈ አይደለም። እርሱ አይደለም እናንተን
ባይብል እናንተን የሃይማኖት ካልቸር የተጣረሰው እናንተ በምትፈነክቱበት ሰዓት ነው የተጣረሳችሁት ብዬ አስባለሁ። እና የሃይማኖት ጦርነት የተነሳ ነው። የሃይማኖት ጦርነት የሚነሳበት ምክንያት ደግሞ ግልጽ ነው። ያም ምክንያት ደግሞ አንደኛ እውነትን ከመሸሽ አንፃር ነው። ሲቀጥል ደግሞ ትልቁ ሪዝኑ ምንድነው? የራስህን ሃይማኖት ካለማወቅ አንፃር። የራስህን ሃይማኖት ብታውቅ አንደኛ ጦርነትን የሚደግፍ ወይም ደግሞ ክፋትን የሚደግፍ አይነት ሃይማኖት አይደለም። ሲቀጥል ደግሞ የራስህን ሃይማኖት ብታውቅ እውነት የት እንደሆነ ለማወቅ እግዚአብሔር ይረዳክ ነበር እላለሁ።